ዛሬ እንግዲህ በአዲስ እንግዳ ተመልሻለሁ። ወጣት ሰዓሊ ነው። በህንድ አፍሪካ ሰሚት ፎረም ላይ ከተለያዩ የአፍሪካ ሰዓሊያኖች ጋር በመሆን ስራዎቹንም እንግዲህ በህንድ አቅርቧል እና ከሱ ጋር የሚኖረኝን ቆይታ እንግዲህ አብራችሁኝ እንድትቆዩ በትህትና ጠይቃለሁ። መልካም ቆይታ። እሺ፣ አመሰግናለሁ። ስሜ ስብሐት ለአብ ሰለሞን ይባላል። ሙያዬ ደግሞ ሰዓሊ ነኝ። እንዲሁም በተጨማሪ አርት መምህር ነኝ። በብሪቲሽ ኢንተርናሽናል ስኩል አርት ቲቸር ነኝ። ከዛ በተጨማሪ ስቱዲዮ አርቲስት ነኝ። ስዕልን የጀመርኩት እንደ ማንኛውም ሰው በልጅነቴ ነው። እኔ በልጅነቴ የምስለውን ነገር እያሳደግኩት እየሄድኩ ሞር ሃይ ስኩል ላይ ተማሪዎችን ስል ነበረ፣ አሳይመንቶችን ነበር ሁሉንም የምሰራው ምናምን። በዛ የተነሳ ያው ተስፋ እንዳለኝና አሁን ሃይ ስኩል አብረውኝ የተማሩት ጓደኞቼ ሰዓሊ እንደመሆን እርግጠኛ ነበሩና በዛ የተነሳ ቤተሰቦቼም ድጋፍ እያደረጉልኝ ወደ ስዕል ዓለም ውስጥ ገብቻለሁ። ከዛ በትምህርት ማሳደጊያው አሁን ያለሁበት ደረጃ ደርሻለሁ። ICCR ስፖንሰርሺፕ አማካኝነት በኢንዶ አፍሪካን ፎረም ሰሚት ፎረም ላይ የኢትዮጵያን በአርት ወይም በስዕል ወክዬ ነው እንደተገኘሁትና እድሉን ያገኘሁት በአጋጣሚ ነው። ጓደኛዬ በደጀን አለማያው አማካኝነት ያገኘነው ፕሮፋይላችንን አስገብተን ነበርና ከዛ ፕሮፋይል አማካኝነት ለሚውራል ፕሮጀክት እኔን መርጠውኝ በዚያ ምክንያት ነው ከህንድ ኤምባሲ ወደ ኢንዲያ ዴልሂ የተላኩት ማለት ነው። ኦኬ፣ ስለ ህንድ የነበረኝ ግንዛቤ ሞር በፊልም ነው። ያን ያህል ፊልም ተመልካች ባልሆንም ግን በሻሩክ እና በሰልማን ነበር ማቃት። ከዚህ የበለጠ ብዙ ግንዛቤ አልነበረኝ። አርቲክ ይመቸኛል በጣም ፊዚካሉ ግርግር ስለሆነ እርግጠኛ አይደለሁም ስሙን፣ ግን የሆነ የሚበርበት ክሪሽ ይመቸኛል። እሱና ሁለት ፊልም ነው ያየሁት ቢያስባለሁ። ከዛ ቀጥሎ ሻሩክ እና ሰልማን የመጀመሪያ ነበረ። በጣም ደስ ይል ነበረ። አቀባበላቸው በጣም ደስ ይላል። ትንሽ ባህላቸው ከኛ ጋር ይመሳሰላል። እንትና ሆስፒታሊቲያቸው፣ የእንግዳ አቀባበል ሴሪሞኒያቸው፣ አክብሮታቸው ምናምን ከኛ ጋር የመመሳሰል ነገር አለውና በጣም ደስ ይል ነበር። ሁሉም ነገር በተለይ ምግቡ ለኢትዮጵያውያን በጣም ተስማምቶኝ ነበር። በተለይ ለኔ ሁሉ ነገር ላይክ እዚህ ኢትዮጵያ ያለው እስኪመስለኝ ነው። ቂጣ ነበራቸው ቻፓቲ የሚባልና ሌላ ነምብሬን የምትባላለች። ከዛ በሁለተኛው ቀን ከሄድኩኝ በኋላ እነሱን ሳይ በእጃቸው ነው ይበሉት፣ እኔም በእጄ በመብላት ያው ወደ ህንዳዊነት ተቀላቅዬ ነበር የመጣው። በጣም ደስ ይል ነበር። ከብዙ ኢንዲያን አርቲስቶች ጋር ተዋውቂያለሁ። እንዲሁም ተጨማሪ ከተለያዩ ከአፍሪካ ሀገር ከመጡ አርቲስቶች ጋር ተዋውቂያለሁ። የህንድ አርትን ያየሁት ላይክ ብዙ ነገራቸው ላይ አርታቸውን ሪፕሬዘንት ያደርጋሉ። ቦርሳቸው ላይ አለ ስዕላቸው፣ ግድግዳቸው ላይ አለ። ኢቭን ሆቴሎቹ ላይ ስንገባ የሚቀበሉን እንትኑ ሪሴፕሽኑ ላይ ትሪ ኦፍ ላይፍ የሚባል የህንዶች አይ ቲንክ ትልቅ ቦታ የሚሰጡት ነገር ነውና እሱንም ሰርተን ነበር። እሷም አለች ሶ ለአርት በጣም ትልቅ ቦታ እንደሚሰጡና ሞር አርቲስቶችንም አክብሮት እንደሚያደርጉ እሱን ተረድቻለሁ። እና በተጨማሪ ደግሞ ሌላ የባህል ትውውቅ ነበረ። በተገኘው አጋጣሚ እኔም ኢትዮጵያን ለማስተዋወቅ እየጣርኩ ነበር። ካረኳቸው ልብሶች፣ ከያዝኳቸው ነገሮች አማካኝ ለምሳሌ ከነበሩን የብር ኖቶች ሁሉንም ይዤ ሄጃለሁ። እና በአጋጣሚ ሆኖ ደግሞ ብዙ 200 ብር ነበረኝ። እነሱ ደግሞ 200 ብሩን ወዶት ነበርና የሆነች ቪዲዮ አለች ነው መሬት ላይ ብሮችን በትነን የነሱንም የኛንም የናይጄሪያ፣ የአይቮሪ ኮስት፣ የሳውዝ አፍሪካ የሁሉንም ብር አድርገን ነበርና እዛ መሀል ኤክስቼንጅ እያደረግን ነበረ። ያ የተፈጠረው ኦልሞስት በተገናኘን በአራት ቀናችን ምናምን ነውና በጣም ደስ የሚል ጊዜ ነበረ። ሞርኒም የነበሩኝ 200 ብሮች ለሁሉም እየቀየርኩኝ እነሱም የራሳቸውን ብር እየሰጠን አሪፍ ጊዜ ያሳልፈን አሪፍ የልምድ ልውውጥ አድርገን ነበር የመጣ። ስለ ህንድ ያን ያህል ጀነራል ኖሌጅ ነበረኝ ላይክ ማንኛውም ኢትዮጵያዊ እንደሚያውቀው፣ ግን በነበረችኝ አጭር ጊዜ ያየሁት ነገር ምንድነው ቅድም እንዳልኩት አንደኛ የባህል መመሳሰል አለን። ሁለተኛ ደግሞ ለሰው የሚሰጡት አክብሮት አለ። አሁን ታላቅ ስትሆን የሆነ እንግዳ ስትሆን የሚሰጡ አክብሮት አለና እሱ ሞር ኢትዮጵያ ላይ ያለው ነገር እነሱም ላይ አለ። በጣም እንትን ናቸው፣ ይሄ ሴንሲቲቭ ናቸው ማለት በጣም ሰው ያከብራሉ ምናምን ያውቃሉ። ይሄ እንደ ነጮቹ አይደሉም፣ እንደ አውሮፓኖቹ እንደ አሜሪካኖቹ አይደሉም። ላይክ እንደ ኢትዮጵያዊም ባህል አለ። ላይክ ጥሩም ይሆን ነገር ላይክ የሚደረግ ማይደረግ ነገር ይለያሉ። ሞር ሰልፊሽነት የለባቸውም። በጣም ቀን ናቸው። እኔ ካጋጠሙኝ ህንዳውያኖች እሱን ነው የተረዳሁት። አስቂኝም ነበሩ፣ በጣም የሚያሳዝኑ ገጠመኞችም ነበሩ። ላይክ ከአስቂኛው አማካኝነት አሁን ለምሳሌ የሆነ በራሴ ቋንቋ ሳወራ ምናምን በአማርኛ በጣም ይገርማቸዋል። ሁሉም ምናምን ያዩኛል ምናምን። ኢቭን በተለይ አፍሪካኖቹ የሆነ አዲስ ነገር ነው የሆነባቸው ማለት የአብዛኛው ተመሳሳይ ስለሆነ ወይ ፍሬንች ወይ ደግሞ ሌላ አይነት ስዋሂሊ ስለሚያወሩ የኛ ቋንቋ ትንሽ ኢንተረስቲንግ ሆኖ ነበረ። ከዛ በተጨማሪ ደግሞ ስለ ነበረን የሰዓት አቆጣጠርና ስለ
ቀን እንትናችን ካላንደራችን ስነግራቸውና እኛ ገና 2018 ላይ እንደሆን ስነግራቸው ሲያውቁ ጉግል አድርገውም ሲደርሱበት በተለይ እንዶቹ እና አፍሪካኖቹ ይሄ ቀልድ ምናምን የመቀለድ ነበረ። ስለዚህ እድሜ አንተ በ8 ዓመት ዝቅ ያለ ነው ማለት ነው ከኛ ምናምን እያሉ ሙድ እየያዙ ነበር። በጣም እሱን ለማስረዳት ብዙ ጊዜ ፈጅቶብኝ ነበር። እሱ አስቂኙ ገጠመኝ። ከዛ በተጨማሪ ደግሞ በጣም የሚያሳዝነው ገጠመኝ የነበረው የናይጄሪያው እህታችን ፋሲላት የምትባለው በመጣች በ3ኛው ኦር በ4ኛው ቀን አይ ቲንክ በ3ኛው ቀን እናቷ ማረፏን ተነግሯት ነበርና መሄድ የማትችልበት ሁኔታ ስለነበረ እዛው በቪዲዮ ኮል ምናምን ነበር ቀብር የተካሄደው እና በቃ የቤተሰባዊነት ስሜት ነበረ። እሷን የማባበል የማጽናናት ምናምን ስራ የኛ ነበርና እሱ ፕሮሰስ በጣም የሚያሳዝንና ከዛ በተጨማሪ ደግሞ እኛም በጣም ኮኔክትድ ያደረገን ገጠመኝ ነበር። ከነሱ ጋር በጣም አሪፍ ኮኔክሽን ነበር። ኢቭን ወንድምና እህቶቼ ነው የሚመስሉኝ። አሁን ራሱ እናወራለን፣ ዋትስአፕ ግሩፕ አለን፣ እንደዋወላለን። ኢቭን ትላንት ራሱ ከቦትስዋና ጓደኛዬ ከታቱ ጋር እያወራን ነበር ስለ አርት እና በጣም ክሎዝ ሆነናል። እንዳልኳችሁም በነዛ በነበሩን ገጠመኞች አማካኝነት በጣም ክሎዝ ሆነን ነበረ እና በጣም ደስ የሚል ኤክስፒሪየንስ ነበር ለኔ። ኢቭን ከአፍሪካኖችም ባለፈ ከህንድ አርቲስቶችም ጋር ስንመጣ ጊፍት ተሰጣተን እኔ ያለኝን አርት ለነሱ ሰጥቻቸው እነሱም የነበራቸውን ልብሶች ተቀያይረን ምናምን የመጣ ነውና በጣም የላይፍ ፓርትነር ወይም ደግሞ ጓደኞች ሆነን የመጣ ነው። እሱ በጣም ደስ የሚል ነገር። መጀመሪያ ማመስገን የምፈልገው ፈጣሪ ነው። ይህን እድል ላገኘሁበት ፈጣሪ የድንግል ማርያም ልጅ እሱን አመሰግናለሁ። ከዛ በተጨማሪ ደግሞ ኢንዲያን ኤምባሲን እና የኢትዮጵያ ያለው ኢንዲያን ኤምባሲን እና ለጓደኛዬ ደጀን አለማየሁን ነው ማመስገን የምፈልገው ይህንን እድል እንዳገኘ የረዳኝ እሱ ስለሆነ። ከዛ በተጨማሪ ደግሞ ላደረጉልን ሆስፒታሊቲ የህንድ ኤምባሲን እና ህንድ ሀገር ለተቀበለን ለአይሲሲአር ሙሉ ክሩ በጣም አድርጌ አመሰግናለሁ። ከዚህም በኋላ ጥሩ ነገር አብረን እንደምንሰራ ተስፋ አደርጋለሁ። አመሰግናለሁ። ስልክ ቁጥሬ 0930 ድጋሚ 30 7962 ወይም 0927 957641 ነው። በተጨማሪ ቲክቶክ ዩዘር ኔም ስብሃት ለአብ ነው። ኢንስታግራም ዩዘር ኔም ደግሞ ስብሃት ሰለሞን ነው። እንዲሁም የፌስቡክ ዩዘር ኔም ተመሳሳይ ስብሃት ሰለሞን። አመሰግናለሁ።